ሰላም ጤና ይስጥልኝ። ውድና የተከበራችሁ የዳኑ ኤንድ ቬሮን ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? የምርጦችዬ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውድ ሀገሬ ልጆች እንዴት አላችሁ? እንደምን ሰነበታችሁ? ስራ እንዴት አደረጋችሁ? እኛ ጋር ይመስገን ይዘነዋል ማለት ነው። እንግዲህ ይህን የረመዳን ስራ ያው እንግዲህ በዚህ በረመዳን ሁላችንም አንድ አይነት ነው በቃ ያለንበት ሁኔታ ማለት ነው። የስራ ሁኔታ፣ የስራ ብዛት፣ በቃ እንቅልፋችንም የተለያየ በቃ ሁሉም ነገር በቃ አንድ አይነት ነው በዚህ ወር ማለት ነው። ግን እስኪ እንበርታ እንጠንክር ምርጦችዬ ማለት ነው። እስኪ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ያው እንግዲህ እንደምታውቁት በዚህ በረመዳኑ ስራ ስለሚበዛ ምንም በቃ ላይብም የተለያየም ነገር እየገባን እየተበረታታን አይደለም፣ ብዙዎቻችን ስራ ስለሚበዛብን ማለት ነው። እንደምታዩት ስራ በጣም ይበዛል ማለት ነው። የስራ ጊዜ ነው። ይመስገን ጌታ፣ ጤና የሰጠን ጌታ፣ ይህንም እንድንሰራ ያደረገን ጌታ ይመሰገን፣ የተመሰገነ ይሁን ማለት ነው። የሰው ልጅ ጤና ከሆነ ጉልበት ከሰጠው ፈጣሪ ምንም ቢሰራ ችግር የለበትም ማለት ነው። ዋናው የጤና መጉደል ሲኖር፣ የጤና ህውከት ሲኖር ምነው ጤና በሰጠኝና ስራ በሰራሁ እንደ ሰው በተንቀሳቀስኩ የሚሉ ሰዎች ስላሉ ይመስገን ጌታ። እንደው ያው አሁን በረመዳኑ ስራ በዛ እንላለን ምናምን በቃ ያው ካለው ውጣ ውረድ የተነሳ ማለት ነው። ግን ያው ረመዳን ደስ የሚል ወር ነው ማለት ነው። ደስ የሚል ነው። በቃ ሁሉ ነገር ደስ ይላል። ድባቡ ምናምን የጾለት ጊዜ ነው ማለት ነው። የእስላሙም የክርስቲያኑም ደግሞ ጾም አንድ ላይ አሁን ስለገባ ደስ ይላል። እስኪ ለሀገራችን በረከት፣ ፍቅር፣ ሰላም ያምጣልን ማለት ነው። እና ውድ ሀገሬ ልጆች እንበረታታ እንጠንክር ማለት ነው። ዛሬ እንደው በዚች ቪዲዮ የመጣሁት ያው ሁላችንም ቀዝቅዟል ማለት ነው። ሰውንም እየዘየርን አይደለም፣ ሰውንም እየሄድን እያበረታታን አይደለም ማለት ነው። ግን አንዳንድ ጊዜ እንደዚህ ዝም ብሎ እንደው ቪዲዮ ስንለቅ እየገባን እናበረታታ፣ የላይክ እያደረግን እየዘየርን ማለት ነው። እስበሳችን መበረታታት አለብን። እኛ አሁን እዚህ በስደት በስራ ላይ ሁነን ምንም ላንሰራ እንችላለን ማለት ነው። ግን እንደ ፈጣሪ ፈቃድ በሰላም ወደ አገር ከገባን ፈጣሪ ሁሉንም አሳክቶልን ወደ አገር ስንመለስ የተለያየ ነገሮችን በነፃነት እንሰራበታለን ብለን ስለምናስብ ነው ምርጦቻችን ማለት ነው። ስለዚህ ሁላችንም እጅ ለእጅ ተያይዘን እንበረታታ ማለት ነው። እና ምርጦቼ ስራ እንዴት ነው እንግዲህ ዛሬው በቃ ቪዲዮ ስራ እንዴት አረጋችሁ? እየበረታችሁ ነው ወይ? አይዟችሁ። ስራው እንደዚህ ፊት ለፊታችሁ ላይ በቃ ስብስብ ሲል ምናምን ነገር ፊት እንዳትሰጡት የመጨረሻ አጥረግርጉት ማለት ነው። ስራ ደግሞ ይፈራል። እውነት ካስፈራራችሁት በጣም ይፈራል። እኔ እውነት ተሞክሮዬን ነው የምነግራችሁ። የተለያየ ስራ በቃ ፊቴ ላይ ሲሰበሰብ የሆነ በቃ ልክ እንደሚሰማኝ ቆይ አሳያለሁኝ። አሁን እዚህ ብትከመር መጣና ስታትራለሁ ነው የምለው። እና አይዟችሁ ማለት ነው። ለራሳችን ለአእምሯችን ጥንካሬያችንን እየነገርን ዛሬ ብለፋ ዛሬ ቢደክመኝ ነገ ሌላ ቀን ነው። ምክንያቱም ዛሬ የለፋንበት ዛሬ ብዙ ውጣ ወረድ ያሳለፍንበት ነው ነገ ላይ ጥሩ የሚሆንልን ማለት ነው። ዝም ብለን ግን እንደው ዛሬንም እንዲሁ በችልተኝነት ጊዜያችንን በአግባቡ ሳንጠቀም በወጣትነታችንም ገንዘብ በሚያዝበት ሰዓት ገንዘብ ካልተያዘ በኋላ ማለት ነው አቅም ሲደክም የተለያየ ነገር የጤና ህውከትም ሲመጣ እድሜ እየጨመረ ሲሄድ ያኔ ገንዘብ ማግኘት በጣም ይከብደናል። ምክንያቱም ጉልበታችን ያልቃል። ጉልበት ካለቀ ደግሞ ያው አስቸጋሪ ነው ማለት ነው። ምርጦቼ መስራት አንችልም ማለት ነው። ስለዚህ ዛሬ እንደው ስራ ቢበዛብንም ለነገ ጥሩ ላይ እንደምንሆን እሱን እያሰብን ማለት ነው። ምክንያቱም ዛሬ ተፍ 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 ብለን የሰራ ነው ዛሬ ተፍ ተፍ ብለን ያከናወናቸው ነገሮች ነገ ጥሩ በቃ ያን ያክል እንደው እንደደላው በጣም እንደተሟላላቸው ሰዎችም ባንሆን ለክፉ የማይሰጥ ኑሮ ሊኖረን ይችላል ማለት ነው።
ፈጣሪ ከፈቀደ ደግሞ ሁሉንም ያደርግልናል ማለት ነው። ግን በዚች ምድር ላይ ማንም የሞላለት የለም። በቃ በጣም ሚሊዮኔር የሆኑት የተለያየ በቃ ቅንጡ መኪና፣ ቅንጡ ቤት፣ ቪላ ምናምን ያላቸው ሁል ጊዜ እንደጎደለባቸው ነው የሚያወሩት ማለት ነው። አንዳንድ ጊዜ ኑሯቸውም ግን በቃ ይቺ ህይወት ምንም 10 እንዳልሞላችላቸው ጎደሎ እንደሆነች ነው የሚያወሩት ማለት ነው። እና ሰው ባለው ነገር ደግሞ ሲያመሰግን ደስ ይላል። ፈጣሪ እንደውኛ ቢሆንልን ባለን ነገር እያመሰገን ጤና ስለሰጠን እያመሰገን በቃ በሰጠን ነገር ተመስገን እያልን ማለት ነው ፈጣሪን ለሱ ክብር ምስጋና ይገባ እያልን እያመሰገን እሱ ደግሞ ረደትንም በረከትንም ጤናንም ሁሉ ነገራችንም ይባርክልናል ማለት ነው። እና የዛሬ መድከማችን የዛሬ ልፋታችንን በፍጹም አትጥሉት ማለት ነው ምርጦቼ። ምክንያቱም ለቀጣይ አሪፍ ጊዜ ይሆንልናል እንደ ፈጣሪ ፈቃድ ማለት ነው። እና ምርጦቼ ማለት ነው ቪዲዮውን እያቋረጥኩ ሪከርድ እያረኩ ነበር ማለት ነው። አይዟችሁ በርቱ፣ ጠንክሩ ነው የምላችሁ ማለት ነው። ስለዚህ ዛሬ ቢደክመንም ዛሬ የሀገር ናፍቆት የተለያየ ቤተሰብ ሁሉ ነገር ቢደራረብብንም አንዳንድ አሰሪዎች አሉ ደግሞ እንደው ስራም ሲበዛ ትንሽ በቃ እስኪ ይደክማታል ትረፍ፣ በቃ ጠዋት ነው የተነሳችው ቁማ ነው የዋለችው የማይሉ በቃ ይሉንታ የሌላቸው አሰሪዎችም ሊኖሩ ይችላሉ ማለት ነው። እነሱን ደግሞ በትዕግስት ነው በትዕግስት ማለት ነው በቃ ምክንያቱም ትዕግስት ጥሩ ነው። ትዕግስት ካሰቡት ነገር ያደርሳል። ትዕግስት ካለ በቃ የምንፈልገውን ነገር ለማድረግ ትዕግስት በጣም ያስፈልጋል። ምክንያቱም ስንበሳጭ ትዕግስት ከሌለን በሆነ በቃ በተናገሩን ጊዜ የሆነ ነገር በቃ ግልፍተኛ ሆነን ስራ ወይ የማቆም ጥሎ የመሄድ የተለያየ ነገር ሊከሰት ስለሚችል አይ ቆይ ችግር የለም ዛሬ እንደዚህ ብገላመጥ፣ ዛሬ ብሰደብ፣ ዛሬ ደግሞ የሚያስብልኝ ሰው ባይኖር፣ ዛሬ እንደዚህ ብታደርገኝ ነገ ደግሞ የኔ ቀን ይኖራል፣ የኔ ቀን ደግሞ ቀጣይ የኔ ጊዜ ይመጣል እያላችሁ ለራሳችሁ እየነገራችሁ አላማችሁን ብቻ ሲጀመር አላማ ያለው ሰው ማንም ሰው ቢናገረው ማንም ሰው ደግሞ ዝቅ ቢያደርገው ሊሰማው አይችልም ማለት ነው። ምክንያቱም አላማችሁ ላይ ነው ፎከስ የምታረጉት፣ አላማችሁ ላይ ነው በቃ ሀሳባችሁ ማለት ነው። የሰው ልጅ ትዕግስት ካደረገ አላማውን እያሰበ ካሰበበት ይደርሳል ማለት ነው። አለበለዛ አይ እንደዚህ ልትለኝ ነው እንዴ እንደዚህ እየሰራሁ እንደዚህ ደግሞ ምስጋና የሌላት እንደዚህ ትንሽ አታስብም እንደ እያልን ራሳችንን የምናበሳጭ ከሆነ ለጤናችንም ጥሩ አይደለም። የተለያየ በሽታ ይከሰታል። በአሁኑ ሰዓት ከምግብ አመጋገባችንም የተነሳ ምግቡም ጥሩ አይደለም። የምንመገበው ምግብ ብዙዎቹ የታሸጉ የተለያየ ነገር በቃ እንደምታዩት አሁን እነዚህ ዶሮዎች አሉ ዝም ብለው አይደለም በኬሚካል በተለያየ ነገር አሽገው ምናምን ነው እንትን የሚሉት እና ለጤናችን ራሱ በጣም ብዙ ከአመጋገባችን ከምግቡ ከምንመገበው አንጻር ለጤናችን ለሰውነታችን ብዙ ችግር የሚያመጡ ነገሮች አሉና በዛ ላይ ደግሞ ብስጭት ሲጨመርበት ግፊት ይመጣል። የተለያየ ነገር በቃ ስኳር፣ ግፊት ይከሰታል ማለት ነው። በቃ በተቻላችሁ መጠን ራሳችሁን ደስተኛ እያደረጋችሁ የምትችሉትን እየሰራችሁ የማትችሉትን ደግሞ ከአቅም በላይም መጎዳት የለም። ስራ ሲጀምር ስራ በቃ እንትን አይልም ማለቴ ስራ ያን ያክል እኔ አሁን ስራውን አስፈራሩት ስራውን እንዳትፈሩት ስላችሁ አለው አይነት ማለት ነው። ግን ሁሉንም ሰርተን እንጨርሰዋለን። ዛሬ ሰታትሬ የላይኛውን የፎቁንም የታችኛውንም የምድር ቤቱን የኩሽናውን ሁሉ ጨራርሼ ነው እማድረው ብላችሁ የምታስቡ ከሆነ ያው ትጎዳላችሁ። ስራ ያው ብዙ ጊዜ አያልቅም። የታወቀን የስራ ባህሪ ስራ አልቆ አያውቅም። በተለይ ምግብ የምትሰሩ ልጆች ደግሞ የምግብ ስራ የሆድ ስራ አልቆ አያውቅም። የሆድ ተስካር በጣም አስቸጋሪ ነው። የምሳውን ሰራን ስትሉ የራቱ የቁርሱ በቃ የተለያየ ነገር ልጆች ያላቸው ከሆነ በመሀል ጠቢክ ለምሳ እየሰራችሁ መሀል ላይ የምትሆን ነገር ሱሪ
አቋርጠው የሆነ ቀልጠፍ ያለ ምግብ ስሪ ምናምን ይሏቸዋል። እና የሆድ ነገር በጣም አድካሚ ነገር ነው። ግን ይሁን ምን ይደረጋል እንግዲህ ከሀገር ስንወጣ ለዚህ ነው ማለት ነው። እና ምርጦቻችን እየበረታችሁ እየጠነከራችሁ ማለት ነው። ራሳችሁን እየጠበቃችሁ ውሃችሁን እየጠጣችሁ ምግባችሁን የሚጠቅማችሁን ምግብ እየተመገባችሁ መጠንከር ይኖርባችኋል ማለት ነው። እንደ ፈጣሪ ፍቃድ በሰላም ወደ አገራችን በጤና እንድንገባ ማለት ነው ምርጦቼ። እና በርቱ ጠንክሩ ነው የምላችሁ ማለት ነው። ዩቱባችንንም እንግዲህ ስበሳችን እየተደጋገፍን ስበሳችን እየተበረታታን አንዳንድ የምናውቃቸውን ነገሮች ደግሞ ሀሳብ ለሀሳብ እየተለዋወጥ እንደዚህ ብታረጊው እንደዚህ ብታረጊው እንደዚህ አሪፍ ነው እየተባባል እየተደጋገፍን እንስራ። ዩቱብ መረዳዳት፣ መጠያየቅ፣ የሚያውቁትን እያሳወቁ አንድ ላይ መሄድ ይወዳል ማለት ነው። ህብረት ስለሚወድ ማለት ነው ምርጦችዬ ማለት ነው። እና እንጠንክር ማለት ነው። ሰላማችሁ ይብዛልኝ። ይኸው እዚህ ጋር እንግዲህ እንደ መሹይም እንደተለያየ ነገርም እየሰራን ነው ይውላችሁ ማለት ነው። ምን ይደረግ እንግዲህ እንደዛ ነው ማለት ነው። እዚህ ጋር ደግሞ ፈጣይር ምናምን በኩዳር እየሰራን ነው። ይሄ ወና ሳምቡሳ ነገር በኩዳር በምናምን ማለት ነው። ብቻ ደስ ይላል ማለት ነው። እንግዲህ በዚህ በረመዳን ይበላል ይጠጣል ልነግራችሁ አልችልም። እንግዲህ ብለአፊያ የተባረከ ይሁን ብለናል ለተመጋቢዎች በሙሉ ማለት ነው። ለሁላችንም ማለት ነው። ያው እኛስ ተመጋቢ አይደለን። ይኸውላችሁ እንግዲህ እንደዚህ በቃ እንደዚህ ነው። አሁን እንደዚህ አጣጠብን ሰታተርን ምን አልን ማለት ነው። ብዙ ነገሮቹን ያው ማልቀርጻቸው ሰዎቹ ስለሚኖሩ ነው እንጂ እንደው የሚሰራውን ነገር እየቀረስኩ ባሳያችሁ ደስ ይለኝ ነበረ። ከተሰራ በኋላ ምግቡ ላይ ሁለተኛ ፎቅ ይወጣል። ታች አንደርግራውንድ ላይ ግን መቀረጽ አልችልም። ካሜራ የተለያየ ብዙ ነገሮች አሉ ታች ማለት ነው። ይህንንም እንግዲህ እስኪ እንደው ዝም ብሏል አይደለ ስልካችሁ ላይ እንደዚህ በቃ ኖርማል እንደመቀረጽ እያደረግን ነው የምንቀርጸው እንጂ ትንሽ አስቸጋሪ ነው ማለት ነው። ያው የግል እንትናቸውን ብዙ ጊዜ አውጥቶ ማሳየት ከበድ ይላል እንጂ ያው በጣም ብቻ ይመስገን ጌታ ስለ ሁሉም ነገር። እንዲህ እያደረግን እንግዲህ ተበልቶ ሲያበቃ እቃውን ወደ ቦታ አድርገን ሰታትረን ደግሞ እንግዲህ ወደ ሌላው እንግዲህ የፍጥሩ ሲያልቅ ደግሞ የስሁር ይደርሳል ማለት ነው። ለነገሩ ከኛ ቤት ብዙ ጊዜ ያው ስሁር ብዙ እንደዚህ ከበድ ያለ ነገር እንትን አይልም። መቅሪብ ላይ ሁሉም ነገር ባንድ ነው የሚሰራው ማለት ነው። እንዲያም ካለ ደግሞ የሆነ ነገር ትንሽ ነገር ነው የሚጨመረው። እንደዚህ ሰራርተን ማለት ነው ወደ እረፍት ቦታ እንሄዳለን። ኩሽናችንን ፏ አድርገን ማለት ነው። ይህን ይመስላል። በርቱ ጠንክሩ። እንግዲህ የዓመት ሰው ይበለን። ቪዲዮዎችንን ከወደዳችሁ ዳኑና ቬሮን ላይክ፣ ሼር፣ ሰብስክራይብ